እዚህ በ2026 ዓመተ ምህረት የሻርክ ዳይቪንግ ሻርክ ወዳለበት ባህር ውስጥ መግባት ላይ ነን። እንሂድ። ያንን ሻርክ አያችሁት? ኦ ወይ ጉድ! እዚህ ደቡብ አፍሪካ ውስጥ ሻርክ ወዳለበት ባህር ልንገባ ነው። ይህ ስርጭት ለማድረግ ሁል ጊዜ እመኝ ነበር። ስፒድ ፈርታል፣ ስፒድ ፈርታል ብላችሁ ታስቡ ይሆናል። አዎ ፈርቻለሁ። አሁን ተመልከቱ። ሁላችሁም የላይክ ምልክቱን ተጫኑ፣ የሰብስክራይበር ምልክቱንም ተጫኑ። በጣም ፈርቻለሁ። ግን ወንዶች ዝግጁ ናችሁ? ሮዲ ዝግጁ ነህ? ዝግጁ ነኝ ወንድሜ፣ እንጀምር። ወይኔ በጣም ፈርቻለሁ። ቻት ያንን ሻርክ ተመልከቱት። በፍጹም ወንድሜ፣ በፍጹም አንሆንም። ኦ እሺ ይሁን። ቻት ሊገባ ነው ወንድሜ። እሺ መቅረጽ ጀምር። ወይኔ አምላኬ እንዴ! እሺ ወይኔ ጉዴ! በጣም ፈርቻለሁ ወንድሜ፣ በጣም ፈርቻለሁ። ልቀላቀል ነው። ዝግጁ ናችሁ? እንሂድ። ዝግጁ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ጓደኛ ያድርገው። አዎ እሺ፣ እንደዛ ነው። ከዛ ደግሞ ከኋላ በኩል ተመልከት። በፍጹም አይሆንም። ወይኔ አምላኬ፣ ይህ ምንድን ነው? ወር ላይ እንውጣ። እዛ ውስጥ እየሞትኩ እንደሆነ የተሰማኝ። ምንድነው ይሄ? ያ ምንድነው ድምፁ? ያ ድምፅ ምንድነው? ምን እያሰብክ ነው? አላውቅም። የበለጠ ከባድ ነገር ማድረግ እፈልጋለሁ። ማየት ትፈልጋለህ? አዎ። ወደ ላይ ልመለስ? ተመልሼ ልውጣ? መድገም ትፈልጋለህ? ቻት ምን እያለ ነው? ውሸት ነው እያሉ ነው። ውሸት ነው እያሉ ነው። ውሸት? በፍጹም። እንዴት ነው ውሸት የሚሆነው? ሻርኮቹ ሰው ሰራሽ ናቸው እያሉ ነው። ምን? ይህ ነገር ይቅርብኝ። እየወጣው ነው። ቻት ውሸት ነው እያለ ነው። ኦ አምላኬ! ውሃው በጣም እርጥብ ነው። ውሃው በጣም ይቀዘቅዛል። ውሃው በጣም ቀዝቃዛ ይመስለኛል። ቻት ውሸት ነው እያለ ነው። እየደጋገመ ነው። ቻት ውሸት ነው እያለ እየደጋገመ ነው። ከሸርኮች ጋር ዋኝቼ እነሱ ውሸት ነው ለማለት እንዴት ድፍረት አላቸው? አይሆንም። ላዩ ከሻርኮች ጋር እየዋኙ ነው። እንዴት ውሸት ይሆናል? ሰው ሰራሽ ሻርኮች
የምራችሁን ነው? እሺ፣ ሰዎች ምን እንደሚያስቡ አውቃለሁ። ምን እንደሚፈልጉ አውቃለሁ። እንዳትሞክረው ስታስብ አይሃለሁ። ምን እንደምታስብ አውቄያለሁ። ነጭ ሻርክ፣ ዝም በል። እየመጡ ነው። ወርታች ተመልሼ ልውረድ? ይህ ሁሉ ሲደረግ እነሱ ውሸት ነው ይላሉ። ስፒድ የት ነህ? አላውቅም። በእውነት አላውቅም። የቪዲዮ ምስል እሺ፣ አሁን ከቺታ ጋር የመወዳደርበት ጊዜ ይመስለኛል። ሰማኝ? ያንን ቺታ የመቀድምበት ጊዜ ይመስለኛል። እሺ ቻት፣ አልዋሻችሁም። ረጅም ስርጭት ለማድረግ አላሰብኩም ነበረ። ሻርክ ዳይቪንግ ብቻ ነበር የፈለግኩት። የተለየ አይነት ይዘት ላሳያችሁ ፈልጌ ነበር። ምንድነው ውሸት ነው የምትሉት ግን ቻት? ረጅም ስርጭት አይሆንም ብያችኋለሁ። ሁላችሁም በጣም ወዳችኋለሁ። እንደተደስታችሁ ተስፋ አደርጋለሁ። አረንጓዴ አፕል ነው። ኦ አምላኬ! ውሃው በጣም እርጥብ ነው። ውሃው በጣም ይቀዘቅዛል። ውሃው በጣም ቀዝቃዛ ይመስለኛል። ቻት ውሸት ነው እያለ ነው፣ እየደጋገመ ነው። ቻት ውሸት ነው እያለ እየደጋገመ ነው። ከሸርኮች ጋር ዋኝቼ እነሱ ውሸት ነው ለማለት እንዴት ድፍረት አላቸው? አይሆንም። ላዩ ከሸርኮች ጋር እየዋኘው ነው። እንዴት ውሸት ይሆናል? ሰው ሰራሽ ሻርኮች፣ የምራችሁን ነው? እሺ፣ ሰዎች ምን እንደሚያስቡ አውቃለሁ። ምን እንደሚፈልጉ አውቃለሁ። እንዳትሞክረው ስታስብ አይሃለሁ። ምን እንደምታስብ አውቄያለሁ። ነጭ ሻርክ፣ ዝም በል። እየመጡ ነው። ወርታች ተመልሼ ልውረድ? ይህ ሁሉ ሲደረግ እነሱ ውሸት ነው ይላሉ። ስፒድ የት ነህ? አላውቅም። በእውነት አላውቅም። የቪዲዮ ምስል እሺ፣ አሁን ከቺታ ጋር የመወዳደርበት ጊዜ ይመስለኛል። ሰማኝ? ያንን ቺታ የመቀድምበት ጊዜ ይመስለኛል። እሺ ቻት፣ አልዋሻችሁም። ረጅም ስርጭት ለማድረግ አላሰብኩም ነበረ። ሻርክ ዳይቪንግ ብቻ ነበር የፈለግኩት። የተለየ አይነት ይዘት ላሳያችሁ ፈልጌ ነበር። ምንድነው ውሸት ነው የምትሉት ግን ቻት? ረጅም ስርጭት አይሆንም ብያችኋለሁ። ሁላችሁም በጣም ወዳችኋለሁ። እንደተደስታችሁ ተስፋ አደርጋለሁ። አረንጓዴ አፕል